ስሜ ያብሳላት አበበ መኖረው ድሬዳዋ ነው። ቢዝነሴ ደግሞ ያብ ሞባይል ሴንተር ይባላል። እቃ በየጊዜው ሊጨምር ሊቀንስ ይችላል። ያን ነገር ስታዝ ማለት በመፈልግ ሰዓት እጅህ ላይ ደርስ ብርህ ላይ ኖርህ ይችላል። ግን ገባ ብለህ እንደናተ ቤት እንዳስቀመጥከው ከቁም ሳጥን እንዳወጣኸው እቃ ነው ምቹ እያገለገለን ያለ ነው። ገባን፣ ጠየቀን፣ ሞላን፣ ተሰጠን። ከዛ አሁንም እንደዛ በየወሩ ይሄን ነገር ማን ሊያደርግ ይችላል? የሚገርም እንትን ነው፣ ሲስተም ነው። መጀመሪያ ያው ስጀምር በ50 ሺህ ብር ነው የጀመርኩት። ከዛ በየወሩ ያንን ነገር አፕዴት እያደረኩ ነው። ቢያንስ እስከ 8 ዙር እስካሁን ይጫል። የፈለገው ነገር ቸግሮ አይደለም የሆነ ነገር በጣም አንድ ሰው መቼም ብር የሚፈልገው ወይ ተቸግሮ ነው እንጂ ኖሮት አይሄድም ወደ ባንክና ብዙ ነገር ነው የሚጠይቁት በትንሹ ብር እንኳን ራሱ ማለት ነው። በጣም ነው የምትበሳጨው የትም ቦታ ላለመሄድ። ግን ኮኦፕሬቲቭ ባንክ ያወጣው የምቹን አፕ በጣም ሀሪፍ ነው ብዬ የማስበው። በጣም ምንም ነገር እንዳልኩ ነው ክራይቴሪያ ሳይጠይቅ የቤት ካርታ ምን ሳይጠይቅ ባለህበት ቦታ በሞባይል ባንኪንግ ንግድ ፍቃድህን ብቻ አሳይተህ ያው ምንም መያዣ ሳይኖር እምነቱ በራሱ የሚገርም ነው። እኔ እንጃ እኔ እንዴት እንደሆነ አላውቅም። ያው ሲስተሙን ያመጡትን ሁሉ በጣም ቴንክ ዩ መበረታታት ያለበትና መቀጠል ያለበት ጉዳይ ነው ብዬ ነው። የሆነ ጊዜ አሁን ምን ሆነ መሰለህ እቃ እኔ ማስገባት ፈለኩኝና ነጋዴዎቹ ብር ዛሬውኑ ማስገባት አለብሽ ተባልኩኝ ማለት ነው። ያለን እቃ ደግሞ በጣም ፈልገዋለሁ። አስበሃል? ምንም አማራጭ የለኝም። ምን አደርጋለሁ? እጄ ላይ ብር የለም። ቀጥታ ምቹ ነው የገባሁት። ምቹ ሲስተሙን ሞላው፣ ብሬ ጠዋቱኑ ሰጠኝ። ታዲያ ምን ልለው እችላለሁ? አባት ወይስ እናት ወይስ የስራ ባልደረባ? የስራ ባልደረባ ያንሰዋል። አንድን ነገር ቶሎ ለሚደርስልህ አካል ምንም መልስ የለም። ያንን ነገር ሰጠው፣ እቃዬን አስገባው። ስለዚህ በጣም እኔ መግለጽ ይከብደኛል። አሪፍ ነው በጣም። አንተ ለመበደር ተበድረ ብር ለመስጠት እነሱ የሚሰጡ መስተንግዶ የምር በጣም ደስ የሚሉ ናቸውና እንኳን ብድር አይደለም አንተ ብድር ለሚሰጥህ ሰውማ እንደውም የተንገላታህ ነው የምትጠይቀው የትኛውን ቦታ ላይ ስትሄድ። ግን እነሱ ያችን ብድር እንድትወስድ የሚያደርጉት ድጋፍ የሚሰጡት ሰፖርት ቁጭ ብለው አብረው ሲስተሙን ሞልተው ነው። በምንም ነገር የሚያስፈራም የሚጠይቅም ክራይቴሪያ ስለሌለ ቀጥታ ገቡ አፕሊኬሽኑን ያወርዳሉ፣ ራሳቸውም ይረዳቸዋል። ከዛ በኋላ ሲስተሙን መሙላት ነው። ሌላ ምንም ነገር የለም። አንተ ምንም ሳይኖርህ ለመነሻ ስራን ለመጀመር በራሱ 50 ሺህ ብር ማለት ቀላል አይደለም አይደል? 1 ሺህ ብርን በአሁኑ ሰዓት የሚሰጥህ የለም። ማንኛውም ሰው ወደ ፈለገበት ሲስተም ለመግባት ምቹ በአሁኑ ሰዓት በዚህ ዘመን በጣም ተመራጭ የምንለው ሲስተም ነው። በጣም ነው የምናመሰግነው።